እንግዲህ የዳዊት ጌቶች ሚስቶች ስንት እንደሆኑ ባይታወቅም እግዚአብሔር ቀምቶ ለዳዊት ሰጥቶታል። ስለ መርኮሴት ኦሪት ዘዳግም 21 ላይ እንደዚህ ይላል። እግዚአብሔር በእጅህ አሳልፎ በሰጣቸው ማለትም የተማረኩትን ሴቶች መካከል ደስ ያለችን አንዷን ወስደህ አግባት። እንግዲህ ለእናትና ለአባቷ ስትል አንጎር ታልቅስ፣ ጸጉሯን ትላጭ፣ ጥፍሯን ትቁረጥ ይላል። ትንሽ ቆይቶ ደግሞ ደስ ካለችው አውጥቶ ይጥላታል ማለት ነው። አንብቡት፣ ቆም አድርጋችሁ ቆም እያደረጋችሁ አንብቡት። ኢስላም ሰላም ነው ሲባል በቀናት እንግብግብ የሚለው የጴንጤዎች ነብይ መጽሐፍ ቅዱስን አንብቦት ስለማያቀኛ እናነባለን። አንደኛ ነገሥት 18:40 ላይ እንደዚህ ይላል። ኤልያስ የበዓል ነብያትን አስይዞ አሳረዳቸው ይላል። እንግዲህ ሰላምን የሚቃወመው የጴንጤዎች ነብይ መጽሐፍ ቅዱስ ላይ አሳረዳቸው፣ ቀደዳቸው፣ ገደላቸው የሚል አለ። ህፃናት ይፈጠፈጣሉ፣ እርጉዞችም ሆዳቸው ይቀደዳል ይላል ሆሴዕ። መዝሙር ላይ ህፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ስጋህን በተራሮች ላይ አደርጋለሁ፣ ሸለቆንም በሬሳ ክምር እሞላለሁ። ሙስሊምን ሁለት ቦታ በኦሮምኛ እናውራ ቢላችሁ ምን ትላላችሁ? አድርሱልኝ ለዚህ ድልብ ሰገጤና ለመሳዮቹ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ምነው በሰላማዊ መልስ ሲሰጣችሁ ፍራቻ ይመስላችኋል እንዴ? ልክ እንደናንተ እየተሳደብ ባጸያፊ ቃል መልስ ካልሰጠናችሁ አይቀበልም። በመጀመሪያ ደረጃ ክርስትና ኢትዮጵያ ላይ አይደለም ዛሬ መከፋፈል የጀመረው። በዓለም 3000 ናችሁ። 3 አይደለም 3000 ናችሁ። በኢትዮጵያ ራሱ 1-3 ናችሁ ተከፋፍላችሁ። በስዕል አድኖ ማያምን አለ፣ በማርያም አማላጅነት ማያምን አለ። ገብቷችኋል? በብዙ ነገር ማያምን ግን ክርስቲያን ነው። በዓለም ላይ ደግሞ ክርስቲያን ተብሎ 3000 እምነቶች አሉ። እስላም ላይ ከመጣችሁ ግን መመሪያቸው ቁርአን ነው። በዓለም አንድ ሼክ ሲያስተምር የነበረ ቁርአን ውስጥ የሌለውን ነገር ቢቀጥፍ እዛ ጋር ይቆማታል። ምናምነው በሼክ ሳይሆን በቁርአን ስለሆነ ማለት ነው፣ በሰው አይደለም። መመሪያችን የፈጣሪ ቃል ቁርአን ነው። በቃ አራነጥ ዛሬ ላይ ችግራችሁን ፈታችሁ ነው ላይቭ ላይ ቁጭ ብላችሁ ስለ ቁርአንና ስለ ሙስሊም የምታወሩት። አንድ ላይቭ ላይ ገብቼ አዳመጥኩኝ። እንግዲህ የኦሮሞ ሙስሊሞችን ወክሎ ነው፣ እሱ ክርስቲያን ነው፣ ልብ በሉልኝ። አሰላሙ አለይኩም እያሉ በአረበኛ እየተናገሩ ተጽዕኖ ፈጥረውብናል። የኦሮሞ ሙስሊሞች በኦሮመኛ ያደርጉልን አለ። አንተ ምን አባ ያገባ ልፋጫም? አንተ ሙስሊም አይደለም። ሙስሊም ብትሆን ኖሮ ማዕናውን ታውቀው ነበረ። ምን አባታችሁ አገባችሁ ስለ ሙስሊም? እናንተ ችግራችሁን አትፈቱም እንዴ? አድባችሁ እንዲህ እዛም ገባለው ሙስሊም ነው፣ እዚህም ገባለው ሙስሊም ነው። እዛ በመጀመሪያ ደረጃ የሙስሊም ሴቶች እና ወንዶች ምን አግብታችሁ ነው ድምጽ እንሁን ነግበኔ እያላችሁ አፋችሁን የምትከፍቱት? ነግበኔ የሚባል ነገር የለም ኢትዮጵያ ውስጥ። በእምነት አፋችሁን ዝጉ። ጎንደር ውስጥ ያን ሁሉ ህዝብ በጾም አንጀቱ ሲገሉት ንብረቱን ሲያወድሙት ነግበኔ ያለ የለም። ይቀጥላል። የጉራጌ ተማሪዎች በሂጃባቸው ከትምህርት ቤት ሲገለሉ ነግበኔ መስቀል ሊከለከል ይችላል ትምህርት ቤት ያለ ሰው የለም። ኤርፖርት ውስጥ በእውቀታቸው ተምሮ የሙስሊም ሴቶች ስራ አግኝተው በሂጃባቸው ከስራ ሲገለሉ ነግበኔ ያለ የለም። እናንተ የምን ነግበኔ ነው? መቼ ሙስሊም ለራሱ አያንስም። ተዳቅለናል፣ ተስማምተናል፣ ጓደኝነት፣ ጉርብትና ምንም እምነት ውስጥ ይሄ ነገር የለም። እምነት ነው። ማንም በእምነቱ ሲጀምር እስካላመናችሁ ከላይ እንጂ ከውስጣችሁ አምኖ እናንተን አይቀበሉም የተባለው እውነት ነው። ወደዳችሁም ጠላችሁ። ዛሬ ላይ ኢትዮጵያ ውስጥ ሙስሊም የሚገለለው በማን ነው? በማን ነው? አላህን ፍሩ። እዚህ ሚዲያ ላይ ዞር ዞር እያላችሁ ድምጽ ካልሆነ ድምጽ እንሆን እያላችሁ እየከረዩ የምትሉት ነግበኔ ብሎ ለእናንተ የቆመ የለም። እስከዛሬ እየተበደላችሁ ነው። የሙስሊም ችግር ራሱ አልተፈታም ኢትዮጵያ ውስጥ። እንኳን ጭራሽ አልፋችሁ የእናንተ ችግር ተፈቶ የሌላ እምነት ተከታዮች ድምጽ ልትሆኑ